ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ለዚህ ፔጅ አዲስ ከሆኑ ሰብስክራይብ ማድረጉን አይርሱ። ሰላም እንዴት ናችሁ? የዩቲዩብ ተከታታዮቻችን ለዚህ ፔጅ አዲስ ከሆኑ ፎሎ ዳይመናሶ ይሄን ራሱ መለማመድ ራሱን የቻለ አንድ ሪአክሽን ቪዲዮ ነው። ኤኒዌይ ለዚህ ፔጅ አዲስ ከሆናችሁ ምንድነው ፎሎ ኤኒዌይ ሰብስክራይብ ያድርጉና ሼር ማድረጉን አይርሱ፣ ላይክ ማድረጉን አይርሱ። እያበረታታችሁን ወደ ተሻለ እንድንሄድ ከጎናችን ሆኖ እናመሰግናለን። ወዳችኋለሁ። ለአደባባይ እዚህ ሄጄ መንገድ ላይ ቆሜ እሱን ይዤ ይኸውና ኪሷ ውስጥ የተገኘው ብዬ ነው ለሁሉም ሰው ምናምን ምንድነው እኔ ሳቅ አልፈልግም። ምንድነው ስልሽ ተናገሪ። መሰላችሁ ልብስ አውጪ የምታጠብ ልብስ ተብያለሁና አጣቢያ ለመጣ ነው እሙካ ሁሌ ኪስ ምናምን ሳትፈትሽ አሰጥ እኔ ፈትሻለሁ ብላትም ፈትሻለሁ እዛ ውስጥ ነው ማስቀምጠው ማለት ነው። ሲጋራ ልገዛ ልሄድ ነው። ሲጋራ እኔ ሲጋራ ልገዛ ልሄድ እንኳን ፍራንክ ለማድረግ ነው የምገዛው። ግን እንዴት ነው የምገዛው ነው እንጨነቀኝ። እግዚአብሔርን አፈር እንዴት ነው የምገዛው? እና እሰይ እግዚአብሔርን የምገዛው ሲጋራ ግን ቢኮንፊደንስ ሆኜ አቤቱ ኮንፊደንስ ደግሞ ለዚህ ኮንፊደንስ አትስጠኝ ጌታዬ። አሜን ይቅርበለኝ። በእጄም ይዤ አልመጣም። በፌስታል ተቃልቅሏል በኪሴ ዋይ ይሄ ነገር ግን ሲጋራ ጭሱ ማህበር ካያት ከባድ ይመስላል። አይ የጨነቀኝ እሙካ ከማግኘቷ በላይ እንዴት ሄጄ እንደምገዛ ነው። ሲጋራ አለ ወይ ሲጋራ ማርያም መግዛቱ ራሱ ከባድ ነው። መግዛቱ ከባድ ነው በጣም ማርያምን። ሰላም ነው፣ እንዴት ናችሁ? ደህና ናችሁ? እንደው እኔ እግዚአብሔር ይመስገን። ሲጋራ መጣልኝ። ለምን ሲጋራ ላለው ወይ ቃሉ እናንተ ለምን ሲጋራ ላለው ሰላም ነው አለ ሴት ልጅ ቆረጠች። እንሄዳለን፣ እንገዛለን፣ እንመጣለን። አብራችሁኝ ነው እኔ እናንተን ተየለጋዛ ለምን ሲባል ሄጃለሁ። በቃ ልሄድ ነው። አብረን ሂድ። 200 ብር ይዣለሁ። ስንት ብር ነው እንጃ። እንሂድ ዋይ ናና ከስተመር ሰፖርት አንድ ይበቃል። ወረቀትም አለ ገና እንደ ሞዲስ ጉዳዳ የወንዶች ሞዲስ ነው ማለት ነው። ማነው አንቺ ወንድ ብቻ ነው የሚያጨሰው ያለሽ? ሌላ የለም። ኧረ እባክሽ በደንብ ፈልጊ። እዛ ይሄ ብቻ ነው። ባለፈው ሳምንት አይደል የታጠበው እኮ የለም ብለሽ ያወጥቻለሁ እኮ በቀደም ነው። በቃ ማርያምን እንዲህ ናቸው። ተነስቼ አንድ ልብስ ላገኝና አትሻለሁ ሁሉ አትሻለሁ ኪሱና እስቲ ሳባ
አይቻለሁ። ፈትሻለሁ ብላ ያው በየጊዜው ያንቺ ያ 400 ብር አወጣው። አሁን አፈር ቢና አፈር በልተሽ ከባዱ ሰዓት What's next? ከባድ ይመስለኛል ከዚህ በኋላ ያለው ነገር። አንቺ ሳባ ጉቲ ነስቲ ነሰለበይ ምንድነው እዚህ ኪስ ውስጥ ስፈልግ 400 ብር አንዱ ኪስ ውስጥ እዚህ አንዱ ኪስ ውስጥ ደግሞ ይኸው ምንድነው? ተናገር እንጂ ሳባ፣ እኔ አልፈልግም። ምንድነው? እዚህ ውስጥ ነው ያገኘሁት። አንቺ ኪስ ውስጥ ነው ያገኘሁት። ምንድነው ይሄ? እኔ ምን አውቃለሁ? ሲጋራ እኮ ነው። እንደኔ ደስ ይላል። ምንድነው? እኔ ሳቅ አልፈልግም። ምንድነው ስልሽ ተናገሪ። ኪስሽ ውስጥ ምንድነው የከተተው? ተናገሪ እንጂ። እኔ መታሻለሁ። በዳዳኔ ምስክሬ ነው፣ ነግሬሻለሁ። እኔ ማስቅ ነገር ላይ አትሳቂብኝ። እዚህ ምንድነው? ሲጋራ ነው እኮ ምንድነው? ለምን ኪስሽ ውስጥ እኮ የተገኘው? እኔ አላውቅም። ምንድነው? ተናገሪ እኮ ነው የምልሽ። አንቺ ምንድነው? አይደለም ምንድነው? ይሄ ምንድነው የገባው እዚህ? ንገሪ፣ በስነ ስርዓት ንገሪ። እዚህ ውስጥ ነው ያገኘሁት። ሲጋራ ነው አይቻልም። ለምን ቀነጠሱ? ተሰበረ ሲወጣው ስለተሰበረ አይደለም። ተናገሪ ነው ያልኩት። ምንድነው? አሁን እኔ በስነ ስርዓት ንገሪኝ ያልኩሽ ሳባክ ወይስ ምንድነው? እንደውም ቀለል አንቺ ተናገሪ እንጂ ምንድነው? እኔ ከየት እንደመጣ አላውቅም። ማን ከቶብሽ ነው? ራሴ ነው የሚችለው። ሂጂ ስልኬን አምጪልኝ። ለምን? ቅዱስ ሚካኤልን እሳቸው ጋር ደውላለሁ። በቃ እሳቸው ጋር ደውላለሁ። አሁን እኔ ይሄን ከአቅሜ በላይ በጣም ከባድ ነገር ስለሆነ የማትናገሪ ከሆነ ለሀገር ለአደባባይ እዚህ ሄጄ መንገድ ላይ ቆሜ እሱን ይዤ ይኸውና ኪሷ ውስጥ የተገኘው ብዬ ነው ለሁሉም ሰው የምነግረው። በቃ ኪሷ ላይ ሲታጠብ የተገኘ ነው ብዬ እነግርሻለሁ። እዚህ ጋር ቆሜ እዚህ በር ላይ ለሚያልፈው ሰው አይቀርም። ይሄንን የማታደርጊ ከሆነ ትንገሪ። አሁኑኑ ተናገሪ። እሳቸው ጋር እሄዳለሁ። አባ ጋር ሄጄ ነው የምነግርልሽ ይሄንን ጉድሽን። ወዲያው ነው የምነግረው። አሁን ነው የምነግረው። ማርያምን አውቄ ነው። ምን ማለት ነው አውቄ ነው ማለት? ለምንድን ነው እዚህ ቤት የምታስገቡብኝ? እዚህ ቤት ለምንድን ነው የምታስገቡብኝ? በማንጎ ሰይጣን ዘራኝ እንደዛ ይቅርታሽ እንትን ብለሽ ቢ ሂጂልኝ ከዚህ ቤት ማለት እቺ ይሄን ቁስ ነገር ይዤሽ ትለከታች ከታች ሂጂ ቢጋር ቢጋር ከታች አዳም ከታች ላይ የታለ
በዚህ በማንጎ ይኸውልሽ እንደ ድንጋይ ነው የሚፈነክተው። እሺ ቆይ ልምሰሉ ዘባል ይሰጥ እኔ እንትን ጉንፋን ይዞኛል። ዞር በይ። ምሳሌ የለም። ይፈታሽ እሺ ልጅ በቃ ወደዛ እንደዚህ አይነት ቀልድ አትቀልጂ። ይሄን ስገጂ ሰው ምን ይልሻል? ምን አሉሽ? ሲጋራ አለ ወይ ብለሽ ስገጂ አላረግም አምባላሽ እንደዚህ እኔ እኮ ይኸውልሽ ምን ዳቢሎስ ነው አምጥቶ የከተተባት ብዬ ነው እንጂ አንቺ ይሄንን ነገር መቼም ይሄን ነገር ታስቢዋለሽ ታረጊዋለሽ ብዬ አላውቅም። በህልሜ አይመጣም። ኧረ አውቃለሁኝ ግን እንደው ሱሪው ተቀያየረ የማነው ሱሪ ብዬ እስከማይ ድረስ እንደዚህ ሁለተኛ እንደዚህ አይነት ጨዋታ አልፈልግም። እሺ አይ አሪፍ ነበረ። በርግጥ ተመችቶኛል። እንደተዝናናችሁ በቆይታችሁ ተስፋ እናደርጋለን።